የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በእሸቱ መለሰና በባምቢ መሃል ያለው እውነተኛ ምስጢር፣ የዶንኪ ቲዩብ የአሁኑ ሁኔታ እውነተኛ ውድቀት ላይ ነው። በጥልቀት እናወራለን። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች፣ እንደምናችሁ እንደምንስቆያችሁ፣ ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ሁሌም እንደምንለው እውነታን ከሚክሎን ሚዲያ። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን። ቀጥታ ወደ መረጃው እንሄዳለን። በጣም ያሳዝናል። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ። ሰላም እንዴት ናችሁ የቻናላችን ቤተሰቦች? ሰላም ለእናንተ፣ ሰላም ላንቺ፣ ሰላም ላንተ። ዛሬ ትንሽ ሰዓት የላሰ ጉዳይ ይዘን መተናል። ባለፉት ሳምንታትና ወራት የኢትዮጵያ ማህበራዊ ሚዲያ ሲናወጥ ነበር። ሁላችንም አይተነዋል፣ ሁላችንም ሰምተነዋል። በአንድ በኩል ለብዙዎቻችን ሳቅን፣ ደስታን፣ አንዳንዴም እንባን ሲሰጠን የነበረው ድንቅ ልጆች እያለ ሁላችንን የሚያስገርመው ኮሜዲያን እሸቱ መለሰ፣ በሌላ በኩል ደግሞ በራሷ ጥረት በቲክቶክ ላይ በራሷ ስልት ብዙ ተከታይ ያፈራች ያቺ ጎበዝ ልጅ ባምቢ ወይም ሃና አለች። በእነዚህ በሁለቱ መሃል የተፈጠረው ጸብ በእውነት ከባድ ነበር። ብዙ ነገሮች ተባለ፣ ብዙ ክላሶች ወጡ፣ ብዙ ሰዎች ተሰዳደቡ። ግን አብዛኛው ሰው አሁንም እውነተኛውን ምስጢር ምንድን ነው ብሎ ይጠይቃል። ማን ነው ትክክል? ማንስ የበደለው? ዛሬ እኔና እናንተ ይህንን ጉዳይ ቁጭ ብለን በጥልቀት እንመረምረዋለን፣ ያለምንም ወገንተኝነት፣ እውነታን ብቻ። ግን ቪዲዮው እዚህ ጋር አያበቃም። ዛሬ ልናወራበት የሚገባ ትልቁ ጉዳይ ዶንኪ ቲዩብ አሁን ያለበት ሁኔታ ነው። ብዙዎቻችሁ በኮሜንት ላይ በየቦታው ዶንኪ ቲዩብ ቀዝቅዟል፣ ቪው ቀንሷል፣ ሙሉ በሙሉ ወደ ልመና ገብቷል እያላችሁ ነው። ለመሆኑ ይሄ እውነት ነው? ዶንኪ ቲዩብ መውረድ ጀምሯል ወይስ የተመልካች ፍላጎት ተቀይሯል? ዛሬ ለእነዚህ ሁሉ ጥያቄዎች ምላሽ ለመስጠት ሁሉንም ማስረጃዎችና ሀሳቦች ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ ቆዩ። በእውነት የሚገርም ቪዲዮ ነው የሚሆነው። ከመጀመራችን በፊት ግን ጣትህን ወደ ሰብስክራይብ ምልክት እያመለከትክ ቻናሉን ሰብስክራይብ ካላደረጋችሁ ምን እየጠበቃችሁ ነው? አሁኑ ሰብስክራይብ አድርጉ። እንዲሁም ቪዲዮን ላይክ በማድረግ ጀምሩት፣ ለብዙዎቻችሁ እንዲሰርስ። እሺ ቀጥታ ወደ ዝርዝር እንገባለን። እንግዲህ ወደ ዋናው ታሪክ ስንመጣ የባምቢና የእሸቱ ጉዳይ መጀመሪያ ላይ በጣም ሰላማዊና የሚያምር ነበር። ባምቢ በቲክቶክ ላይ ትልቅ ተቀባይነት ነበራት። በዛ ረጅም አዝናኝና ማህበራዊ ጉዳዮችን በሚነኩ ወጎቿ ሁላችንንም ትማርክ ነበር። እሸቱ ደግሞ እንደምናውቀው አዳዲስ ጎበዝ ልጆችን፣ የቲክቶክ ፈጣሪዎችን ማውጣት፣ መድረክ መስጠት ይወዳል። ድንቅ ልጆች እያለ ስንቱን ልጅ አሳየን። ይሄ ትልቅ ስራ ነው። እናም የባምቢ ቪዲዮዎች በእሸቱ ዶንኪ ቲዩብ ላይ መቅረብ ጀመሩ። መጀመሪያ ላይ ሁላችንንም ደስ አለን። ቪዲዮዎች በሚሊዮን የሚቆጠሩ ቪው ማግኘት ጀመሩ። ሁሉም ዋው አለ። ነገር ግን ከዚህ በስተጀርባ ትልቅ እሳት እየተቀጣጠለ ነበር። ባምቢ ከጊዜ በኋላ በማህበራዊ ሚዲያዎቿ ላይ ስትወጣ ስሜቷ በጣም ተጎድቶ ነበር። እሷ እንደምትለው የእኔን ድካም፣ የእኔን የፈጠራ ስራ፣ የእኔን ተከታታይ ተጠቅመው በዩቲዩብ ቻናላቸው ላይ ከፍተኛ ገቢ ሰብስበውበታል። ነገር ግን ለእኔ የከፈሉኝ ክፍያ ግን በጣም አነስተኛና ንቀት የተሞላበት ነው አለች። ካሳና ተገቢውን ክፍያ ጠይቃለች። የእሸቱ ምላሽስ ምን ነበር? እሸቱ ደግሞ እንደምናውቀው ዝም የሚል ሰው አይደለም። እሱም የራሱን ሰፊ ምላሽ ሰጠ። ይህ ስራ የተሰራው በስምምነት ነው አለ። የእሸቱና የዶንኪ ቲዩብ መከራከሪያ ይሄ ነበር። ቪዲዮዎቹን ተቀብለን ፕሮፌሽናል በሆነ መንገድ እናቀናብራለን፣ ግራፊክስ እንሰራለን፣ ለዩቲዩብ ተስማሚ እናደርጋለን። ከሁሉም በላይ ደግሞ በዶንኪ ቲዩብ ስም ስራውን እናስተዋውቃለን፣ ለሰፊው ህዝብ እናደርሳለን። ይህ ሁሉ ትልቅ ወጪና ድካም የጠየቀ ነው። የተገኘው ገቢ የሁለቱንም ድካም ያገናዘበ ነው እንጂ ብዝበዛ የለም በማለት እሸቱ ራሱን ተከላከለ። እሺ አሁን እናንተ ፍረዱ። በአንድ በኩል የኔ ፈጠራ ነው የበዙኝ የምትል ወጣት ፈጣሪ አለች። በሌላ በኩል ደግሞ መድረኩን፣ ኤዲቲንጉን፣ ማስተዋወቂያውን እኔ ነኝ ያደረኩት የሚል ትልቅ ቻናል አለ። በእውነት ከባድ ነው። ይሄ ውዝግብ በንግግር ሊፈታ አልቻለም። ጭራሽ ተካረረ።
እናም ጉዳዩ ወደ ከባድ የዲጂታል ጦርነት ተቀየረ። ባምቢ ጥያቄዋ ተገቢውን ምላሽ አላገኘም ብላ በማመኗ አንድ በጣም ከባድ እርምጃ ወሰደች። በዩቲዩብ ዓለም ውስጥ ይሄ እርምጃ ቦምብ መጣል ይባላል። እሱም የቅጅ መብት ጥሰት ክስ ወይም ደግሞ ኮፒራይት የምንለውን በእሸቱ ቻናል ላይ መሰንዘር ነበር። በዶንኪ ቲዩብ ላይ የነበሩትን የእሷን ቪዲዮን በሙሉ ያለ ፍቃዴን የተጫኑት በሚል ከዩቲዩብ እንዲነሱ አደረገች። ይሄ ለዶንኪ ቲዩብ ቀልድ አልነበረም። በዩቲዩብ ሕግ መሰረት 3 ስትራይክ የተከፈተበት ቻናል ሙሉ በሙሉ የመዘጋት አደጋ ይጋረጥበታል። ሚሊዮኖች ተከታታይ ያሉት ስንት ዓመት የተለፋበት ቻናል በዚህ ደረጃ አደጋ ላይ መውደቁ እሸቱንና ቡድኑን በጣም አስደንግጧል። ከዚህ በኋላ የነበረው ጭቅጭቅ በእውነት ቆሻሻ ነበር ብንል አይጋነንም። ወደ ግል ሕይወት ገባ፣ ስም ማጠላሸት ጀመረ። ሁለቱም ወገኖች ማህበራዊ ሚዲያን እንደ ጦር ሜዳ ተጠቀሙ። ባምቢ የውስጥ ድምፅ መረጃዎችንና የጽሑፍ መልእክቶችን ይፋ ማድረግ ጀመረች። እዩቴን እሸቱን መለሰን እያለች እሸቱም ረጃጅም የቪዲዮ መግለጫዎችን በመልቀቅ ስሜታዊ ሆኖ እውነታን እወቁልኝ እያለ ተማጸነ። የሁለቱ ደጋፊዎችም በእውነት ከባድ ጭቅጭቅ ውስጥ ገቡ። አንደኛው ወገን እሸቱ የታዳጊዎች ድካም ይበዘብዛል ሲል፣ ሌላኛው ወገን ደግሞ ባምቢው ውለታ ቢስ ናት፣ እሸቱ ባይወጣላት ኖሮ ማንም አያውቃትም ነበር እያለ እርስ በርስ ተወነጃጀሉ። ይሄ ጸብ በሁለቱም ወገኖች ስም ላይ ትልቅ ጥቁር ጠባሳ ጥሎ ማለፉ አልቀረም። እሺ አሁን የባምቢንና የእሸቱን ጸብ ለጊዜ እንተወውና ወደ ዛሬው ትልቁ ጉዳይ እንለፍ። ዶንኪ ቲዩብ አሁን የት ነው ያለው? ቀደም ሲል ዶንኪ ቲዩብ አንድ ቪዲዮ ሲለቅ በሰዓታት ውስጥ በሚሊዮን የሚቆጠሩ ቪው ያገኘ ነበር። ስንቱ ሰው ድንቅ ልጆች በሚለቀቅበት ሰዓት ዩቲዩብ ላይ ተጥዶ ይቆይ ነበር። በእውነት የኢትዮጵያ ዲጂታል ሚዲያ ንጉስ ነበር። ነገር ግን አሁን ላይ ሁኔታዎች የተቀየሩ ይመስላሉ። ሁላችንም የምናየው ነው። አንደኛ የእይታ መቀነስ። ከቅርብ ጊዜ ወዲህ በቻናሉ ላይ የሚለቀቁ ቪዲዮዎች ቀድሞ የነበራቸውን ያህል እይታ ማግኘት አቅቷቸዋል። በሚሊዮን የሚቆጠሩ ሪቪው ለማግኘት አሁን ሳምንታት አልፎም ተርፎም ወራት ይፈጅባቸዋል። ይሄ በእውነት የሚያሳስብ ነገር ነው። የልመናና የእርዳታ ፕሮግራሞች መብዛት፣ ይሄኛው ነጥብ ደግሞ ብዙ ተመልካቾች በምሬት የሚናገሩት ነው። ብዙዎች እንደሚሉት ዶንኪ ቲዩብ ቀደም ሲል ከነበረው የአዝናኝነትና የፈጠራ ይዘቱ ይልቅ አሁን ላይ ሙሉ በሙሉ ወደ ልመና ገብቷል። የእርዳታ መጠየቅ፣ የገንዘብ ማሰባሰብና የተለያዩ የችግር ታሪኮችን ማቅረብ ብቻ ሆኗል። ይህ አሰራር በአንድ በኩል የተቸገሩ ሰዎችን መርዳቱ መልካም ጎን አለው። እሸቱ በዚህ በኩል በርካታ ሕይወቶችን እየታደገ ማንም አይክድም። ነገር ግን በሌላ በኩል ተመልካቹ ቻናሉ የሰዎችን ችግር ለቪውና ለገንዘብ ማሰባሰቢያነት ብቻ እየተጠቀመበት ነው የሚሉ ትችቶች በርካታ ደጋፊዎቻቸው እንዲርቁ አድርጓል። ሰዎች ዩቲዩብ ላይ የሚመጡት ተዝናንተው አዲስ እውቀት አግኝተው ከዕለት ተዕለት ውጥረታቸው ተናፍሰው ለመሄድ ጭምር ነው። ሁልጊዜ ቻናሉን በከፈቱ ቁጥር ሰቆቃ፣ ልመናና የችግር ታሪኮችን ብቻ ማየታቸው የተመልካች መሰልቸትን ፈጥሯል። የንግድ ማስታወቂያዎች መብዛት። ትልቁ ትችት የሚነሳው የእርዳታ ፕሮግራሞች ላይ የንግድ ማስታወቂያዎች በብዛት ይለጠፋሉ በሚሉ ወገኖች ነው። ይሄ ብዙዎችን ይቅር ያሰኛል። የሰዎችን ቅንነት ለትርፍ ማጋባሸት ማዋል ይመስላል ይላሉ። ይህም በቻናሉ ላይ በተመልካቹ መካከል የነበረው እውነተኛ መተማመን አሳጥቶታል። ታዲያ ከዚህ ሁሉ ታሪክ ምን እንማራለን? ከእሸቱና ከባምቢ ጸብ እንዲሁም ከዶንኪ ቲዩብ የወቅቱ ቀውስ። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን። እንመለሳለን። አንደኛው የህግና የሥራ ውል አለመኖር የባምቢና የሌሎች ፈጣሪዎች ጉዳይ የሚያሳየው በሀገራችን የዲጂታል ሚዲያ ውስጥ ግልጽ የሆነ ሥራ ውል አለመኖርና ያን ያህል አደገኛ እንደሆነ ነው። ፈጣሪዎች ከትላልቅ ቻናሎች ጋር ሲሰሩ በቃላት ስምምነት ብቻ መሆን የለበትም። የቅጅ መብት፣ የገንዘብ ክፍያ መቶኛና የባለቤትነት መብት በህግ የተደገፈ ውል ሊኖረው ይገባል። ሁለተኛው የተመልካቾች ፍላጎት አለመንቃት ዲጂታል ሚዲያ ተለዋዋጭነት ነው። ዛሬ የወደደህን ህዝብ ነገ ይዘትን ካልቀየርክና ካልደበከው በቀላሉ ጥሎ ይሄዳል። ሰዎችን መርዳት መልካም ቢሆንም ሚዲያን ሙሉ በሙሉ የእርዳታ መጠየቂያ ማድረግ ግን የረጅም ጊዜ ስኬትን አያረጋግጥም። ዶንኪ ቲዩብ ዳግም ወደ ክብሩ ለመመለስ ከፈለገ ወደ ቀድሞ የፈጠራ የሳቅና የደስታ ይዘቱ መመለስ ወይም ሁለቱንም ሚዛናዊ ማድረግ ይኖርበታል። እንግዲህ የቻናላችን ቤተሰቦች የዛሬው ቪዲዮአችን ይህንን ይመስል ነበር። በእሸቱ መለሰና በቲክቶከር ባምቢ መካከል የነበረው ከባድ ጸብ መነሻና መድረሻ እንዲሁም አሁን ላይ ዶንኪ ቲዩብ የገጠመው የቪው መቀነስና የይዘት ፈተና እውነታው ይህንን ይመስላል። የሁለቱ ጸብ በዲጂታል ሚዲያ ዓለም ውስጥ ትልቅ ትምህርት ሰጥቶናል። የህግ አሰራርን የመከተልና አስፈላጊነትን አሳይቶናል። አሁን ደግሞ እናንተ ፍረዱ።
እናንተ በዚህ ጉዳይ ላይ ምን ታስባላችሁ? በእሸቱና በባምቢ መሃል በነበረው ጸብ ማን ነው ትክክል? ዶንኪ ቲዩብ አሁን ላይ የይዘት ለውጥ ማድረግ አለበት ብላችሁ ታምናላችሁ? የእናንተን አስተያየት ለእኛ በጣም ውድ ነው። ስለዚህ አሁኑኑ ከታች ኮሜንት ላይ ጻፉልኝ። እኔም እያንዳንዱን ኮሜንት እያነበብኩ ምላሽ እሰጣለሁ። ቪዲዮውን ከወደዳችሁትና ጠቃሚ መረጃ ካገኛችሁበት ላይክ ማድረጋችሁን ለጓደኞቻችሁም ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ማራኪና ያልተሰሙ መረጃዎችን ሁልጊዜም ለማግኘት አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው አዲስና አስደሳች ቪዲዮ እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። መልካም ጊዜ ይሆንላችሁ።